ሰላም እንዴት ናችሁ? የምወዳችሁና የማከብራችሁ ውድ የቻናል ቤተሰቦች ሰላማችሁ ይብዛ። ሼር፣ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እንግዲህ ዛሬ ደግሞ የመጣሁላችሁ አንዳንድ ጊዜ ያው እኛ እዚህ ብዙ አረብ ሀገር የሰራ ልጆች የዋህነት ስለሚያጠቃን ሰው በሰጠነው ልክ የሚወደን ይመስለናል እና ገንዘብ እንኳን መቆጠር ያልቻልነው ለዛ ነው። ለምን ላፈቀርነው ለወደድነው ወይ ደግሞ ለቤተሰብ ብቻ አለ አይደለ ፍቅርም ስለሚርበን ስለሚጠማን ይሁን ባላቅም ሰው በሰጠነው ልክ አይወደንም ሲቋረጥ ይጠላናል። እና ብዙ ጊዜ ጸጋችንን መጽሐፍ ቅዱስ ላይ ሳምሶን የሚባል ሰው ነበር እና ሳምሶን ከተወለደ ጀምሮ የወይን ጠጅ አይጠጣም፣ ለእግዚአብሔር የተለየ ሰው ማለት እግዚአብሔርን እንዲያገለግል የተመረጠ ሰው ነበረ። ሳምሶን እግዚአብሔር የሚጠቀምበት ሰው ነበር እና እግዚአብሔር ጸጋውን ያስቀመጠው ወይ ደግሞ የእግዚአብሔርን ኃይል ያስቀመጠለት በፀጉሩ አማካኝነት ነበር። ፀጉሩ ከተላጨ ጸጋው ይጠፋል ማለት ነው። እንትን ማለት ከተወለደ ጀምሮ ፀጉሩ መላጨት የለበትም። ይሄ የእግዚአብሔር ሕግ ነው እና እናትና አባቱ ተጠንቅቀው ነው ያሳደጉት። የወይን ጠጅ እንዳይጠጣ፣ ፀጉሩ እንዳይላጭ፣ ከእግዚአብሔር ቤት ወጥቶ ወደ ሌላ ቦታ እንዳይሄድ፣ እርኩስ ነገር እንዳይነካ እግዚአብሔር በራሱ ጥበብ እንዲያሳድገው የተወለደ ልጅ ነበረ። ሳምሶን ይባላል መጽሐፍ ቅዱስ ላይ። እንግዲህ ከዛ በኋላ ሳምሶን እያደገ በሄደ ጊዜ እግዚአብሔር እጅ የእግዚአብሔር ኃይል በሱ ላይ በተገለጠ ጊዜ የእግዚአብሔርን ሕግ መተላለፍ ጀመረ ማለት ነው። ይህን ምሳሌ የነገርኳችሁ እኛ ማለት የሰው ልጅ ጥበብ ተሰጥቶታል። የምንኖርበትን ጥበብ ሰርተን የምናገኝበትን ገንዘብ የምናገኝበትን ጥበብ እግዚአብሔር ሰጥቶን ነው አይደለም። መተን በማናውቀው ሀገር የማናውቀውን ቋንቋ ለምደን ብዙ ፈተና ችለን ተቋቁመን ልክ ከኢትዮጵያ ስንመጣ ብዙ እቅድ አቅደን በቃ ይሄንን አድርገን ሀገራችን ገብተን ተመልሰን የሆነ ነገር እናደርጋለን ብለን ያ በተሰጠን ጭንቅላት በተሰጠን ጥበብ አስበን የመጣ ነው። ግን አንዳንድ ጊዜ ያው ሰው በራሱ መንገድ በራሱ ጎዳና ሄዶ መንገዱ ከተበላሸበት በኋላ ደግሞ ልቡ እግዚአብሔር ላይ ይቆጣል። ይገርመኛል ይሄ ቃል ማለት ነው መጽሐፍ ቅዱስ ላይ ሰው በራሱ ጎዳና መንገዱን ካበላሸ በኋላ ልቡ እግዚአብሔር ላይ ይቆጣል ይላል እና ትክክልም ነው። እኛ አንዳንድ ጊዜ እኛ ማለት ስለ አረብ ሀገር ያው ቁስሉ ውስጥ እኔም ስላለሁበት ነገር ነው የምነግራችሁ እና እግዚአብሔር ብዙ ነገር ሰጥቶን ትዕግስት ሰጥቶን ብዙ ነገር ችለን እየሰራን የምናገኘውን ገንዘብ ግን በጥበብ መጠቀም አቅቶን በጣም ብዙ ልጆች የምናለቅሰው ገንዘባችንን በአግባቡ ባለመጠቀማችን፣ ከዛም በኋላ ጊዜው ካለፈ በኋላ ጉልበታችን ካለቀ በኋላ ዘመናችን ካለቀ በኋላ ጤና ካጣን በኋላ ዞር ብሎ የሚያየን ሲጠፋ ለምን ብለን እግዚአብሔር ላይ ልባችን ይቆጣልና ይሄ ነው የኛ ችግር ማለት ነው። እና እስኪ የምትልኩለትን ገንዘብ አቋርጡ። የምትወዱትን ፍቅረኛ የምትወዱትን ባላችሁን ወይ ደግሞ የምታግዙትን የሆነ ሰው ብቻ እስከ ዛሬ ድረስ በጣም ብዙ ዓመት ረድታችሁት ይሆናል፣ አግዛችሁት ይሆናል ምናምን። እስኪ ዛሬ በቃ በሉ። ሰው በገንዘብ በሰጠነው ልክ አይወድንም። እውነት ለመናገር እኔ ብዙ ነገር አይቻለሁ። እኛ የሆነ በቃ ሰው የሚቀየም ነው የሚመስለን፣ ሳንሰጠው ሲቀር የሚቀየም፣ ሰጥተንም እኮ የሆነ ሰዓት ላይ ሲቆም መቀየሩ አይቀርም። ስለዚህ እኛ እስከ መቼ ነው የምንለፋው? እስከ መቼ ነው ፍርድ የምንግጠው? እስከ መቼ ነው አግብቼ የማልወልደው? እድሜ ይሄዳል ታውቃላችሁ አይደለ? ጊዜ ታክሲ አይደለም ቆሞ አይጠብቅም የሚባል አባባል አለ እና መጽሐፍ ቅዱስ ላይ ያ ሳምሶን የሚባለው ሰው እግዚአብሔር ሊጠቀምበት ጸጋውም የሰጠው በጸጉሩ አማካኝነት ጸጋው ጸጉሩ ላይ እንደተቀመጠ እሱ ብቻ ነው የሚያውቀው፣ ሌላ ሰው አያውቅም። እና ከዛም በኋላ ከሌላ ወገን ሄዶ ፍቅረኛ ፈቀረ፣ ከጠላቱ ሰፈር ማለት ነው። ከጠላቱ ሰፈር ፍቅረኛ ፍቅሮ ከዛ እሷ ግን የእውነት አይደለም የወደደችው፣ እሱን ለማስጠቃት ወይ እሱን ለማጥፋት የእግዚአብሔር ጸጋ
ይህን ያክል የሚጠቀምበት ሰው ጸጋው ምኑ ላይ ነው ብላ እሱን ልታስጠምደው እሱን ልታስገድለው ነው እንጂ የእውነት አይደለም ያፈቀረችው ማለት ነው። ሄዶ ደሊላ የምትባል ከሌላ ወገን ሄዶ ፍቅረኛ ያዘ ማለት ነው። አሁን በአሁን ዘመን እኛ እንደምናደርገው ሄደን ፌስቡክ ላይ እናፈቅራለን፣ ሄደን ዋትሳፕ ላይ ሄደን ቲክቶክ ላይ እናፈቅራለን። ከዛም በኋላ እኛ የመጣንበት አላማ የምናደርገው አላማ ሌላ እንዲሆን ህይወታችንን ምስቅልቅሉን አውጥቶ የሚሄድ ደሊላ የሚባል ፍቅረኛ አለ። እውነት ነው አይደለ? እና ሄዶ ደሊላን አፈቀረ። ከዛም በኋላ ደሊላ ከሷ ወገን የሆኑ ሰዎችን እሱን ለማስጠቃት እሱን ለማስገደል ወይ ደግሞ ጸጋው ምን ላይ እንደሆነ መሰለል ጀመረች። አንተ አትወደኝም፣ ጸጋህ ምን ላይ ነው ያለው? እግዚአብሔር እንዴት ነው የሚጠቀምብህ? እንዴት ነው እያለች መነስነስ ጀመረች። እና ከዛም በኋላ አትወደኝም ማለት ነው፣ ዛሬም አትወጂኝም ማለት ነው፣ ብር ካላክሽልኝማ አትወጂኝም የሚል ስንት ደሊል አለ። ጸጋችሁን፣ ዘመናችሁን፣ ገንዘባችሁን፣ እድሜያችሁን የሚበላ ደሊላ የሚባል ፍቅረኛ አለ። እህቶች በእውነት ካልነቃችሁ ማለት ነው፣ በቃ ካላላችሁ ዘመናችሁን በሙሉ ስትለፉ ኖራችሁ መጨረሻ ላይ ምንም ሳይኖራችሁ ሀገራችሁ ገብታችሁ አሁን እዚህ ሆናችሁ ምንም ላይ መስላችሁ ይችላል። ኢትዮጵያ ስትገቡ ደግሞ ደም ነው የምታለቅሱት። እና ጨቀጨቀችው ማለት ነው። አንተ ስለማትወደኝ ነው እንጂ ጸጋ ምን ላይ እንደሆነ በምን ኃይል ነው ይሄንን ሁሉ ተአምር የምታደርገው እያለች እየጨቀጨቀች መጨረሻ ላይ አሸነፈችው ማለት ነው። ጸጋዬ ያለው ከልጅነቴ ጀምሮ እግዚአብሔር ተጠንቅቆልኝ ያደግኩት ቤተሰቦች ተጠንቅቀውልኝ ያደግኩት ጸጋዬ ጸጉሬ ላይ ነው ያለው አላት ማለት ነው። ከዛ ጸጉሩን አስላጨችው። ጠላቶቹን ጠርታ ጸጉሩን አስላጨችው። ጸጉሩ ሲላጭ ሳምሶን ባዶ ሆነ ማለት ነው። ገንዘባችሁን የሚላጭ የለም፣ ጊዜያችሁን የሚላጭ፣ ዘመናችሁን የሚላጭ፣ እቅዳችሁን ወደፊት አቅዳችሁ የመጣችሁትን የሚያስላጭ ብዙ ፍቅረኛ አለ። ፍቅር ማለት ለእናንተ የሚያስብ እናንተ ሰው እንድትሆኑ ነገ እንድትቀየሩ የሚያስብላችሁ ሰው ካልሆነ በስተቀር እንደዚህ ባዷችሁን የሚያስቀር አፈቅራለሁ የሚል ግን የውሸት አፈቅራለሁ የሚል ጸጋችሁን የሚያስላጭ ዘመናችሁን ጊዜያችሁን ልጭት አድርጎ ገንዘባችሁን ልጭት አድርጎ የራስሽ ጉዳይ ወደሽ ነው የሰጠሽኝ ብሎ ብሎክ የሚያደርግ ብዙ ሰው ብዙ ፍቅረኛ አለ። ጥንቃቄ አድርጎ እህቶቼ። የእውነት ብዙ ጊዜ የሴት ልጅ የምትሰማው ጆሮዋን ነው ይባላል እንዴ? አንዳንዴም ልብ ሊኖረን ይገባል። እና መጽሐፍ ቅዱስ ላይ አስተዋይ ሴት በቃ ሴት በጣም አስተዋይ ናት፣ ብልጥ ናት።